ሰላም የስፖርት ቤተሰቦች እንደምን አላችሁ? አዳዲስ መረጃዎችን ይዤላችሁ መጥቻለሁ። እንደተለመደው ቻናሉን ሰብስክራይብ በማድረግ ጀምሩ። ወደ መረጃዎቹ ነው መሄድላችሁ። አብራችሁኝ ቆዩ። አርሰናል ከ5 የአሰልጣኝ ስታፍ አባላት ጋር አዲስ ኮንትራት መፈራረሙ ተረጋግጧል። ረዳት አሰልጣኝ አልበርት ስቲቨንበርግ እና ካርሎስ ኮስታ፣ የመጀመሪያ ቡድን አሰልጣኝ ሚጌል ሞሊና፣ የግብ ጠባቂ አሰልጣኝ ኢናኪ ካና እንዲሁም ደግሞ የቆሙ ኳሶች አሰልጣኝ ኒኮላስ ጆበር ሁሉም በክለቡ የሚያቆያቸውን አዲስ ኮንትራት ተፈራርመዋል። የሁሉም ስታፍ አባላት ኮንትራት በውድድር ዘመኑ መጨረሻ ላይ የሚጠናቀቅ ቢሆንም የአባላቱን ውል ከአርቴታ የውል ጊዜ ጋር ለማጣጣም ሲባል ውላቸውን ሳያድሱ እስካሁን መቆየታቸውን ዘ ኢቭኒንግ ስታንዳርድ ነው የዘገበው። አልበርት ስቲቨንበርግ አርሰናልን የተቀላቀለው ከሚኬል አርቴታ ጋር በተመሳሳይ ጊዜ ሲሆን ኢናኪ ካኛ መድፈኞቹን የተቀላቀለው አርቴታ አሰልጣኝ ሆኖ በተሾመበት ወቅት እንደነበረ ይታወሳል። ካርሎስ ኩዌስታ እና ሚጌል ሞሊና በ2020 ክረምት ላይ ነው መድፈኞቹን የተቀላቀሉት። የቆሙ ኳሶች አሰልጣኝ ኒኮላስ ጆቨር ደግሞ ሁለቱ የስታፍ አባላት መድፈኞቹን ከተቀላቀሉ ከአንድ ዓመት በኋላ ከማንቸስተር ሲቲ ወደ አርሰናል መምጣታቸው ይታወሳል። የቪክቶር ዮኬሬሽ ወኪል አርሰናል ከሪያል ማድሪድ ጋር ባደረጉት የቻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ መርሃ ግብር ጨዋታ ላይ በኤምሬትስ ተገኝተው ጨዋታውን እንደተከታተሉ ታውቋል። በክረምቱ የዝውውር መስኮት የስፖርቲንግ ሊዝበኑ አጥቂ የአርሰናል የፊት መስመር አማራጭ እንደሆነ መረጃዎች በስፋት እየወጡ በሚገኙበት በዚህ ሰዓት የተጫዋቹ ወኪል በኤምሬትስ መገኘታቸው በተጫዋቹና በአርሰናል መካከል ስላለው የዝውውር ወሬ ወደ እውነትነት ያቀርበዋል ሲሉ ብዙዎች አስተያየታቸውን እየሰጡ ይገኛሉ። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ ከቪክቶር ዮኬሬሽ ጋር ንግግር አድርገው እንደነበረና ተጫዋቹም ወደ ሰሜን ለንደን ክለብ አርሰናል ለመምጣት ፈቃደኛ መሆኑን በቅርቡ እየወጡ ያሉ መረጃዎች ያሳያሉ። አንድሪያ ቤርታ አርሰናል አዲስ የግራ መስመር አጥቂ እንደሚያስፈልገው ያምናሉ። በዚህም በቀጣዩ የክረምት የዝውውር መስኮት አዲስ የግራ መስመር ተጫዋች ለማስፈረም የተለያዩ አማራጮችን እየተመለከቱ ይገኛሉ። የአትሌቲኮ ቢልባኦ ኒኮ ዊሊያምስ አርሰናል በክረምቱ የዝውውር መስኮት ለማስፈረም ትኩረት ያደረገበት ተጫዋች ነው። በተጨማሪም አዲሱ የስፖርቲንግ ዳይሬክተር በሌሎች አማራጮችም ላይ በስፋት እየሰሩ እንደሚገኙ የተገለጸ ሲሆን የኤሲ ሚላኑ ራፋኤል ላያው ደግሞ ሌላኛው የክረምት የዝውውር መስኮት ኢላማቸው ነው ተብሏል። ካይ ሃቨርትዝ በየካቲት ወር ባጋጠመው የሃምስተሪንግ ጉዳት ቀዶ ጥገና ማድረጉ ይታወሳል። ተጫዋቹ በዚህ ሰዓት በሶባህ ሪያሊቲ ትሬኒንግ ሴንተር የማገገሙን ሂደት ጀምሯል። ተጫዋቹ ሰሞኑን በሶባህ ሪያሊቲ ትሬኒንግ ሴንተር ተገኝቶ እንቅስቃሴዎችን ሲያደርግ የሚያሳይ ተንቀሳቃሽ ምስል በኢንስታግራም ገጹ ላይ ለቋል። የሴሪ ክለቦች በክረምቱ የዝውውር መስኮት የራስሙስ ሆይለንድን ሁኔታ እየተከታተሉ እንደሆነ መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት አዲስ አጥቂ ለማስፈረም ሆይለንድን ለመሸጥ የሚወስኑ ከሆነ የጣሊያን ክለቦች ተጫዋቹን የራሳቸው ለማድረግ ንግግር ለመጀመር ዝግጁ መሆናቸው እየተነገረ ነው የሚገኘው። ማንቸስተር ዩናይትድ በ2023 ራስሙስ ሆይለንድን በ72 ሚሊዮን ፓውንድ ከአታላንታ ዩናይትድ ማስፈረማቸው የሚታወስ ሲሆን ተጫዋቹ በኦልትራፎርድ የተጠበቀውን ያህል ውጤታማ መሆን አልቻለም። ሆይለንድ በዘንድሮ የውድድር ዓመት ብቻ በሁሉም ውድድሮች 41 ጨዋታዎችን አድርጎ 8 ጎሎችን ማስቆጠር የቻለ ሲሆን 4 ለጎል የሚሆኑ ኳሶችንም አመቻችቶ ማቀበል ችሏል። ካይል ዎከር በክረምቱ የዝውውር መስኮት ከማንቸስተር ሲቲ ጋር እንደሚለያይ ተረጋግጧል። ተጫዋቹ በአሁኑ ሰዓት በውሰት ውል ለሴሪው ክለብ ኤሲ ሚላን እየተጫወተ የሚገኝ ሲሆን ክለቡ ተጫዋቹን በውሰት ሲያስፈርም በስምምነቱ ላይ የመግዛት አማራጭ አንቀጽ እንዳለው ይታወቃል። ማንቸስተር ሲቲዎች በክረምቱ አዲስ የቀይ መስመር ተከላካይ ለማስፈረም ያቀዱ ሲሆን የቶተንሃሙ ዴስቲኒ ኦደጊ ዋነኛው ዓላማቸው ነው ተብሏል። በተጨማሪም የዩቬንቱሱ አንድሪያ ካምቢያሶም የማንቸስተር ሲቲ የክረምቱ የዝውውር ኢላማ እንደሆነ ተገልጿል። የሪያል ማድሪዱ የፊት መስመር ተጫዋች ቪኒሺየስ ጁኒየር ከኤምሬትሱ 3-0 ሽንፈት በኋላ ለደጋፊዎቹ መልእክት አስተላልፏል። በአርሰናል ለደረሰብን ሽንፈት ምንም ሰበብ አያስፈልገውም። መጥፎ ጨዋታ ነበር ያደረግነው። በቀጣይ ማሻሻል አለብን። ቤርናቤው ላይ እስከ መጨረሻው ደቂቃ እንታገላለን። አስማታዊ ክስተቶችም እንደሚፈጠሩ አልጠራጠርም። እንደገና እናደርገዋለን ሲል ነው መልእክቱን ለሪያል ማድሪድ ደጋፊዎች ያስተላለፈው። የቼልሲው የአማካይ ስፍራ ተጫዋች ሞይሴስ ካይሴዶ በክለቡ ማሰልጠኛ ስፍራ አቅራቢያ መኪናው በቁጥጥር ስር መዋሉ ታውቋል። ተጫዋቹ በፈረንጆቹ ሚያዝያ 4 ቀን በሶባሃም ሱሬይ ያለ ሕጋዊ ፈቃድ በማሽከርከር ወንጀል ተጠርጥሯል። የሱሬይ ፖሊስ ቃል አቀባይ እንደገለጸው ሞይሴስ ካይሴዶ ሚያዝያ 4 ቀን በኮብሃም
በፌርሚል ጎዳናዎች ላይ ሲያሽከረክር ፖሊሶች ያስቆሙት ሲሆን ያለመንጃ ፈቃድ ሲያሽከረክር ተገኝቷል ብሏል። ፖሊስ ተሽከርካሪው በቁጥጥር ስር መዋሉን ገልጾ የምርመራ ጥያቄዎችም ቀጥለዋል ብሏል። በጉዳዩ ላይ ክለቡ ቼልሲ የሰጠው አስተያየት የለም። ለዛሬ ያስኩላችሁ መረጃ እነዚህን ይመስላሉ። እንደተለመደው ቻናሉን ሰብስክራይብ በማድረግ ቻናሉን መደገፍ ትችላላችሁ። በቀጣይ እስከምንገናኝ ሰላማችሁ ይብዛ። ባይ ባይ።